ተራ አባል ማውረድ እሱ እንዳለው ማውረድ ወይም በዛ ደረጃ መቀበል አለዚያም ደግሞ ይሄው ድሮን በጥባጭ ነው አላልናችሁም ሊበጠብጥ ነው ሊያፈርስ ነው ምን የሚል ዘመቻ እንደሚከፈትም እናውቃለን። ያንን ዘመቻም ይዞ አይንህን ላፈር ከማለት ይልቅ በደንብ አስታራቂ የሆነ አመራር መመስረት፣ ሁሉንም የሚያግባባ አመራር ማዋቀር ተገቢ ነገር ነው ብዬ አስባለሁ። በጣም ጥሩ አድርገው ቀርጸውታል። በነገራችን ላይ የመመስረቻ ህገ ደንቡን እስክንድር ብቻውን ደካማ ቢሆን ድርጅቱን ይዞት ደካማ አይሆንም። ሌላ አመራር ብቻውን ደካማ ቢሆን በተመሳሳይ ድርጅቱን ይዞት ደካማ አይሆንም። በጣም ጥሩ የሆነ የጥምር አመራር የሚሰጥበት ደንብና መመሪያ ነው የቀረጹት። ለምሳሌ ሊቀመንበሩ ለስራ አስፈጻሚው ተጠሪ ነው። ጠቅላላ ጉባኤው የመጨረሻው አለ። ከዛ በታች ምክር ቤት የሚባል አለ። ምን አለ? እስከዛ ድረስ በደንብ ተጠሪነት አለው። እንደዛ ሁሉ በአግባቡ ይቆጣጠሩታል። ሊቀመንበሩ ብቻውን የአጋርነት ስምምነት እንኳን መወሰን አይችልም። ለምሳሌ አርበኛ ዘመነ ካሴ ስለፈለገ ከወያኔ ጋር ሄጄ እስማማለሁ፣ ከወያኔ ጋር ይፋዊ የሆነ ስምምነት እፈራረማለሁ ቢል በመመስረቻ ህግና ደንባቸው መሰረት አይችልም። አርበኛ እስክንድር ነጋ ሂዶ ከፈለጉት ድርጅት ጋር በተመሳሳይ እስማማለሁ ቢል አይችልም። ይህንን መወሰን የሚችለው ማዕከላዊ ኮሚቴው ነው በደንቡ መሰረት። ስለዚህ በማዕከላዊ ኮሚቴ ከጸደቀ በኋላ ሊቀመንበሩ የፊርማ ስነስርዓቱ ላይ መታደምና ፊርማውን ማስቀመጥ መፈራረም ይችላል ነው የሚለው። እንዲሁ በተመሳሳይ ሊቀመንበሩ ሁሉንም ነገር የሚያዝዝ አይደለም። ምክትል ሊቃነ መናብርት በጣም ብዙ ስልጣን ተሰጧቸዋል፣ ከሊቀመንበሩ የሚጋፉት ማለት ነው። ለምሳሌ ተቀዳሚ ምክትሉ፣ ከተቀዳሚ ምክትሉ ዝቅ ብሎ ደግሞ ምክትሉ፣ ወታደራዊ ምክትልና የፖለቲካ ምክትል የሚባላሉ እነሱም ጭምር ስልጣኑን በደንብ ይከፋፈሉታል። ሼርድ የሆነ ፓወር ነው ያላቸው። ስለዚህ ይሄ በጣም ጥሩ መንገድ ነው እና ከዚህ አኳያ አንድ ሰው ብቻውን ደካማ ስለሆነ ወይ ስለተሳሳተ ይዞት አይጠፋም። ደግሞ ጠንካራ ስለሆነ ብቻውን የሚያመጣው ነገር የለም። የጋራ ጥንካሬ፣ የጋራ ብስለት፣ የጋራ ጀግንነትን የሚጠይቅ ጉዳይ ነው፣ በተለይ የፖለቲካ አመራሩ ማለት ነው። ስለዚህ ከዚህ አኳያ ገጥዬ እዛ ላይ አንድ ነገር ልጨምርልህ። ምንድን ነው ወረቀቱ ብቻውን ዋጋ የለውም። ወረቀቱ ብቻውን ዋጋ የለውም። ከልብ የመጣ ቅንነት ላይ አሁንም ቢሆን ይህንን የመሰረትነውን የፋኖን የጋራ ንቅናቄ የሚቃወም ካለ እግሩን እጁን የሚሉ አሉ፣ ለመቁረጥ የሚናገሩ አሉ። ይሄ አብሮ አያስከድም። ሌላ ውስጡ ተንኮል አለ። ሁል ጊዜ አንድ ድርጅት ሆኖ የሚቆየው የመሪዎቹ ብቃት የተቀረውን አስተካክሎ በጋራ የመያዝ ለዛ የሚያስፈልገውን ደግሞ መሰረታዊ የሆነ ንቃተ ህሊና ማዳበር። አንዳንዱ እንዲሁ ለኮማንዶም ቢሆን ስራ ያገለግል ይሆን አርቆ የማየት ብዙ ሰዎችን ህሊናቸውን በደንብ አድርጎ የማሳደግ ብቃት ያላቸውን ሰዎች ማክበር ሳይችሉ በሰለጠኗት በዛች የእርግጫ እና የአንዳንድ ነገር አፍ እንዳመጣ መናገር የሚችሉበት ሁኔታ ካለ የበለጠ ያሻክራል። ስልጣኑን ደግሞ የምትመለከት ከሆነ በእውነተኛ አማራዊ አንድነት ላይ ነው ወይስ በድርጅታዊ ቅድም ተንትነዋል? ከየትኛው ስንት ወደ ነበሩበት የድርጅት ስራ ምናልባት አንዳንድ ነገሮች ቢመጡ በድምፅ ብልጫ የሚወሰን ነው ተብሎ ህጉ እንኳ ቢናገር ከየትኛው ውስጥ ነበር? ትናንትና ከአፋድ ነው ከአፋባህ ነው የሚል ነገር ደግሞ እንዳይመጣ ይመጣል ብዬም ገምቼም አይደለም፣ ግን ከመጣም ማየት ነው እና እንዳይመጣ በአማራዊ የጋራ አንድነት እሳቤ ላይ የተመሰረተ የአፈጻጸምና የአሰራር ስርዓት እንዲኖር ግልጽ በሆነ ዓላማና መመሪያ የማይንቀሳቀስ ከሆነ ሄዶ ደግሞ ነገር ሌላ ችግር መፈጠሩ አይቀርም። ለዚህ ነው እነኚህ አንድን ግለሰብ የሚጠሉ ቀስቀ ሁሉም እኮ ሰው በየራሱ ስህተት ይሰራል። ነገር ግን የስህተት መታረም ማለት ግለሰብን ወይም ቡድንን መሳደብ፣ ማዋረድ፣ ስም እንዲሁ ቆርጦ መቀጠል፣ ማጥፋት፣ ማጠልሸት አይደል። እነኚህ ነገሮች አሁንም እዛ ውስጥ ሊኖሩ ከቻሉ ስራቸው ተነቅሎ በአግባቡ ማድረቅ እንዴት እንደሚችሉ ቀድሞ መምከር አለባቸው ለማለት ነው። ቀጥል ገጥዬ። አዎ እንግዲህ ውድ ተመልካቾቻችን በእኛ በኩል አሁንም ማንንም እንደው ለመደገፍ ወይም ማንንም ለመቃወም ሳይሆን
እያንዳንዱ ሰው ስህተት ቢሰራም ስህተት እንዴት ተደርጎ መታረም እንደሚችል በስርዓት በአግባቡ በሐሳብ በመቀራረብና ከዛ ያ ስህተት እንዳይደገም ሊደረግ የሚችልበትን የበፊቱ አሁን ዝም ብለን እንደው ቀደም ሲል የተመሰረተው ድርጅት እንዳለ ቢቀጥል ኖሮ ሊደረስ የሚችለውን ግብና ውጤት እንደው ማሰብ አንችልም። ስለዚህ ድርጅት ዛሬ ንቅናቄ ብሎ አፈርሶ ሌላ ደግሞ ግንባር ነው ብሎ ከዛ በኋላ ደግሞ ምናምን ነው እያሉ ስም መቀያየሩ በራሱ ውጤት ስለማመጣ በዚህ ኃላፊነት ላይ የተሰማሩ ወገኖች ኃላፊነታቸውን ጠንቅቆ በመረዳት አንዳቸው ለአንዳቸው ተገቢውን ክብር በመስጠት ይሄ ቡድናዊ ቋንቋን በማስወገድ በጋራ የዓላማ ትስስብ ኖሯቸው ማድረግ የሚገባቸውን አድርገው ቢዘልቁ ሊኖር የሚችለው ጠቀሜታ ለአማራውም ለተቀረው ወገኖቻችን ለአገራችንም ጭምር መሆኑን ሊታወቅ ይገባል። ጌጥዬ አልተመለሰም መሰለኝ። ምናልባት ብሩኬ እንግዲህ ሰዓታችን የሄደ ይመስለኛል። የምታዳምጥ ከሆነ ጌጥዬ ከሌለ የቴክኒክ ችግር ገጥሞት የወጣ ይመስላል። ዝግጅታችን እንግዲህ ምልክት ወይ ታሳየኝ ወይስ እንዴት ይሻላል? ኦኬ መጣ ጌጥዬ። ከስክሪን ውጭ ሆኜ ነበር አለሁ። ኦኬ አሁን ስለዚህ አፈወርቅ በተለይ የተግባራዊነትን ጉዳይ ካነሳን እንግዲህ አማራ ፋኖ ህዝባዊ ንቅናቄ ነው የመሰረተው። ድርጅታዊ ባህሪ ገና እየተላበሰ እየተላመደ ነው ያለው። ስለዚህ ከዚህ አኳያ በወረቀት ደረጃ የሚያስቀምጣቸውን ወደ ተግባር የመቀየር ክፍተቶች አሉበት። እነዛ ግን ወደፊት እየተሻሻሉ ይሄዳሉ ብዬ አስባለሁ። አንዱ ድርጅት ያስፈለገበት ትልቁ ዓላማም ለዚህ ነው። ስለዚህ በመጀመሪያ ደረጃ በወረቀት ደረጃ ያለውን በትክክል አውጥተዋታል ወይ ብለን ስናስብ እሱ ትክክል ነው ብለናል። በተለይ በእኛ ግምገማ ማለት ነው። ይሄ በድርጅት ደንብና መመሪያ መመስረቻቸው በኩል ያለውን ይህንን ግን በአግባቡ ተግባራዊ ማድረግ ይጠይቃል እና የስልጣንም ጉዳይ ነው። የአትግፋኝ ጉዳይም ጭምር ነው። ስለዚህ የግድ ተግባራዊ የሚያደርጉታል ብዬ አስባለሁ። የአዛዥ ታዛዥ ጉዳይም ስለሆነ ማለት ነው። አንተ አታዘኝም፣ በደንቡ መሰረት ከሌ ነው የሚያዘኝ፣ ኃላፊነት የዚህ ድረስ ነው፣ በዚህኛው ኃላፊነት እኔ ተጠያቂ አልሆንም፣ ምን የሚሉ ጉዳዮች ይመጣሉ። እቅድ፣ ሪፖርት የሚባሉ እነዚህ ቢሮክራሲያዊ የሆኑ አሰራሮች የሚጀመሩ ከሆነ ማለት ነው። ስለዚህ እነሱ እያደጉ የሚሄዱ ከሆነ በዛ መልኩ ይመጣል ብዬ ነው የማስበው። ስለዚህ ከሱ አኳያ በወረቀት ደረጃ ያለው በጎ ነው፣ ግን ተግባራዊ መደረግ ደግሞ አለበት የበለጠ። ሌሎች በርካታ ሰነዶች መዘጋጀት ያለባቸው አሉ። አሁን ድርጅቱን ነው በይፋ ያቆሙት። ከዚህ በኋላ ከድርጅቱ በኋላ ድርጅቱ የሚመራበት የፖለቲካ ፕሮግራም ያስፈልግ ይሆናል። እሱም እንደ አስፈላጊነቱ ታምኖበት ያወጣሉ ብዬ አስባለሁ። ሌሎች የአባላት የውስጥ መመሪያና ደንቦች ይኖራሉ ብዬ አስባለሁ። ሌላ ጉዳዮች የፖለቲካ ማሰልጠኛ ማንዋሎች ይኖራሉ ብዬ አስባለሁ። እነዚህ ሁሉ ሰነዶች በፍጥነት እየተዘጋጁ በፍጥነት ደግሞ ተግባራዊ መደረግ ያለባቸው ጉዳዮች ናቸው። እነዚህ ግን ወደ ዝርዝር አሰራሮች ወደ ዝርዝር ስራዎች ስንገባ የምናገኛቸው ናቸው። ከዛ በፊት ግን አሁን እስኬለተኑን እያቆሙ ነው ያለው፣ መዋቅሩን ነው እያቆሙ ያለው የድርጅቱንና እዚህ ላይ መግባባት አለባቸው፣ መስማማት አለባቸው። ያ ካልሆነ አሁንም ልዩነቶች፣ ችግሮች ይኖራሉ ማለት ነው። ልክ ከዚህ በፊት ስንለው እንደነበረው ከፍተኛ አመራሩ እምብዛም ተስፋ የሚጣልበት ሳይሆን እየቀረ የመጡ የአንድነት የአሸናፊነት እድሎችን ሁሉ እያመከነ የሚሄድ ከሆነ አሁንም ከዚህ በፊት ስንለው እንደነበረው የበታች አመራሩ፣ መካከለኛ አመራሩ እና ብዙሃኑ አባል ንቁ መሆን አለበት፣ መጠየቅ አለበት። ይሄ ለምንድን ነው እንደዚህ የተደረገው? ለምን ከዚህ አኳያ ብሎ መጠየቅ አለበት። እንደው ዝም ብሎ አበበ ከበደ መጡ በአንድ ቅርጫት ውስጥ ከቶ ናዚ ግባ ናዛ ግባ ስላለው ብቻ ያን ተከትሎ መሄድ የለበትም ብለን እናስባለን። ያ ነው በዘላቂነትም ጭምር አዋጭ የሆነ መንገድ የሚቀርጸው። ይሄ ከሁለት ጥቅም አኳያ ነው። አንደኛው አመራሮች ራሳቸው እየተገሩ ስለሚሄዱ ነው። ያልተገባ እንቅስቃሴ ውስጥ ያሉ በስልጣን የሚባልጉ የግል ጥቅማ ጥቅም ላይ እያተኮሩ
አመራሮች እንዲገሩ ወደ መልካም ስነ ምግባራቸው እንዲመጡ ወደ ጥሩ አመራርነት እንዲመጡ መግሪያ አርጩሜዎች ናቸው። እነዚህ የመካከለኛ አመራሮች፣ የዝቅተኛ አመራሮች እንዲሁም በጠቅላላ አባሉ የሚወስደው አቋም እና ያለው ንቃት ያለው ጥያቄ ያን እየቀረጸ ይሄዳል፣ ሼፕ እያደረገው ይሄዳል። ሁለተኛው ጥቅም ደግሞ ከፍተኛ አመራሮቹ ልክ ከዚህ በፊት በአፋሕድ በኩል እንዳየናቸው እንደነ ኮሎኔል ፋንታው፣ እንደነ ካፕቴን ማስረሻ፣ እንደነ ጸዳሉ፣ እንደነ አሰግድ መኮንን እንደመሳሰሉት እየሄዱ የሚንበረከኩና ለአገዛዙ እጅ የሚሰጡ ከሆነ ደግሞ እነሱን ተክተው የሚወጡ አመራሮች ይኖራሉ ብዬ አስባለሁ። አሁን ያ ባለመሰራቱ ነው። ለምሳሌ ወሎ ቤት አማራ ላይ ስንሄድ በአፋሕድ በኩል የነበረው የነ ኮሎኔል ፋንታው የመሩት የነበረው እዝ ተተኪ ጭምር የመረጠ አይመስለኝም። አዲሱ አደረጃጀት ውስጥም እዞች ናቸው በየቦታው የተወከሉት። በኮታ ደረጃ ፈጽሞ የሌለው እሱ ነው። ሌሎቹ ቢያንስ ቁጥራቸው ይነስ እንጂ አንድ ወይ እንደዚህ ይኖራሉ። ፈጽሞ የሌለው እሱ ነው። ያ ማለት እንደሚባለውም ፈርሷል ማለት ነው። ቢያንስ ለስሙላ እንኳን መልሰው በጥቂት ልጆች እንደዚህ ማቋቋም አልቻሉም ማለት ነው። ይሄ ማለት ይሄ የሆነው ፋንታሁን ሞሀቤ ሲሄዱ የወሎ ቤት አማራ ጠቅላይ ግዛት እዝ እንዲፈርስ የሆነው ቀጥታ ይዘውት እሳቸው ወደ ሄዱበት ባይሄዱም እንኳን ግን መካከለኛ አመራሩ፣ የበታች አመራሩ ብሎም ሰራዊቱ በዛ እዝ አመለካከት አስተሳሰብ ደረጃ አስቀድሞ ስላልተቀረጸ ነው ብዬ አስባለሁ። ይሄ በእዝ ደረጃ ነው። በድርጅት ደረጃም ሲሆን ተመሳሳይ እንቅስቃሴ ነው ሊኖር የሚችለው። ስለዚህ ያን ያስቀራል ማለት ነው። የመካከለኛ አመራሮቹ እና ከእነሱ በታች ያሉ አመራሮችና አባላት የመንቃታቸው፣ የማስተዋላቸው፣ የመጠየቃቸው እንቅስቃሴ የእነሱ ንቁነት እንደዚህ አይነት ጥፋቶችንም ጭምር አስቀድሞ የሚከላከል ይሆናል ማለት ነው እና ከዚህም አኳያ ነው ስናነሳ የቆየ ነው። አሁንም እሱ አመለካከታችን እንዳለ ነው የሚሆነው ማለት ነው። በጠቅላላው ግን አፈወርቅ አንተ ወዳነሳው ሀሳብ ልመለስና እንዴት ነው ይህንን ድርጅታዊ ባህሪ እያዳበሩ የሚመጡት? ቅድም ለምሳሌ በተወሰነ መልኩ ንቅናቄ፣ ድርጅት፣ ምንትስ ቅብጥስ እያሉ ስም መቀየር ብቻ ምንም አይፈይድም እንደዚህ ስትል ነበር። በመሰረቱ ንቅናቄ ምንድን ነው? ድርጅት ምንድን ነው? ፓርቲ ምንድን ነው? ሰራዊት ምንድን ነው? እንደዚህ የሚሉትም ጉዳዮች ከግምት ውስጥ ተገብቶ ነው ስያሜ መሰጠት ያለበት ብዬ አስባለሁ። የሆነ ሆኖ ዋናው የትም ፍጪው ዱቄቱን አምጪው ነው። ያሸንፉ እንጂ ንቅናቄ ነን አሉም፣ ድርጅት ነን አሉም፣ ሰራዊት ነን አሉም፣ ግንባር ነን አሉም፣ ምንነም አሉም በእኔ በኩል ያን ያህል የሚያሳስበኝ ጉዳይ አይደለም። ነገር ግን ከድርጅት መዋቅር አመሰራረት አኳያ እነዚህም ጭምር መታሰብ ያለባቸው ጉዳዮች እንደሆኑ ስታነሳ ነበርና ወደፊት ድርጅታዊ ባህሪን ከመላበስ በወረቀት ደረጃ የሚሰፍሩ ነገሮችን ተግባራዊ ከማድረግ ከመፈጸም አኳያ ምን አይነት ልማድን ነው እያዳበሩ መሄድ ያለባቸው? እንዴትስ ነው ወደዛ ባህሪ መገባት ማድረግ የሚቻለው? ወደ ድርጅታዊ ባህሪ ስነ ልቦና በጠቅላላ መገባት የሚቻለውስ እንዴት ነው ትላለህ አፈወርቅ? ለዚህ ገጥዬ ትልቁ ነገር በሀሳብ ልዩነት ላይ ከልብ መነጋገር ነው። ከኔ የተለየ ሀሳብ ወይም ከዚህ ቡድን የተለየ ሀሳብ አስበሃል ተብሎ እጅ የሚቆረጥበት ገና እግር እቆርጣለሁ ተብሎ የሚፎከርበት እሳት በዛ ጉዳይ ላይ አቃጥላለሁ የሚባልበት ወይም አርዳለሁ የሚባል ቋንቋ ከዚህ በኋላ መፈጠር የለበትም። አንድ ሰው ከዓላማው ካላፈነገጠ፣ ግቡ ሌላ ካልሆነ፣ በተዘረጋው መዋቅር ውስጥ አብሮ ሊቆም ጽናት ያለው ሰው ከሆነ አንዱ ከአንዱ የተሻለ ሀሳብ የማፍለቅ ልምድም እውቀትም ሊኖር ይችላል። ይህንን ደግሞ በጋራ መተማመን ላይ መስራት እንደሚያስፈልግ ታውቆ መሆን የሚገባው ነገር ሆኖ መገኘት ግድ ነው። ነገር ግን ከኔ ሀሳብ ተለየ። አሁን ለምሳሌ ይሄ የፖለቲካ ሴራ እንዲህ ባለ አደረጃጀት ውስጥ ከገባ እንደ ትናንትናው ነው ደግሞ መፋረስና መፈራረስ የሚመጣ። የነን ነገር ካልተቀበለ የሚል ነገር መምጣት የለም። አሁን ተነፋ። እንግዲህ አሁን ግልጽ ሊሆኑ የሚገቡ የፖለቲካ ፕሮግራሞች መነደፍ አለባቸው። በዛ ላይ እንግዲህ ከግብ አንጻር፣ ከአቋም አንጻር፣ ከምን አንጻር፣ ከኃይል አሰላለፍ አንጻር መሆን የሚገቡ ነገሮች ለአማራውም ሆነ ለተቀረውም ህዝብ በደንብ ይፋ መሆን አለበት። ተድበስብሶ አይቻልም። ከዚህ በኋላ በህገ መንግስት ጥያቄ ላይ
በወልቃይት ጠገዴ ቅድም እንዳልኩት አሁን የወልቃይት ጉዳይ አገር እያመሰ ነው። ኮሎኔል ደመቀ ዘውዱና ይሄ ማን ነው ብዙ ቦታ እግሩ ረግጦ እንደገና ራሱን ወስዶ ስጋጃ ያደረገው ይሄ ጌታቸው ረዳ አሁን የወሰዱት አቋም በጣም ይገርማል። ጌታቸው አሁን ቶሎ ወደ ትግራይ አገዛዝ ይመለስ፣ ወልቃይት ጠገዴ፣ ጠለምት፣ ሁመራ፣ ሰቲት ምናምን የሚል ነገር ነው ብሎ በጋዜጣ ላይ በጭራሽ የሚፈርስ አገዛዝ የለም ይላሉ። ከዛ በኋላ ደግሞ ወደ አዲስ አበባ ተጠርቶ ሲሄዱ እነ አሸቶ ደምሌ ምን ብሎ ደግሞ እንደሚመጡ አይታወቅም። በዚህ አሁን ባለው ችግር ላይ ራሱ አገዛዙ ደግሞ ብዙ ነገሮች አሉ። ኤኒዌይስ ምንድን ነው መደረግ በዚህ ትኩሳትን በጣም እያንጨረጨረ በሚመጣ በእጅግ በከፋ ሁኔታ ህዝቡን እያቃጠለ ባለ የህልውና ጥያቄ ላይ ከአማራውም ግዛት ተብሎ ከተቀመጠው አሁን ከዚህ ከክልል ባሻገር ስላለውም አማራ መምጣት የሚችሉበት መንገድ ምን እንደሆነ በሐሳብ ነው መግባባት ያለባቸው። ይሄንን ለማድረግ ደግሞ ብቁ የሆነ አስተዳደር ይጠይቃል። በአስተሳሰብ ዝቅ ብሎ ወይም በደረት ሰፍቶ ወይም በጉልበት እንደው ዝም ብሎ በርትቶ የኔ ነው የሚባል ነገር በድርጅት አሰራር ላይ አይጠቅም። አሁን ድርጅት ማምጣታቸው መልካም ነው። ይሄ ድርጅት ሳይፈርስ ጎደሎውን እያስተካከለ በጋራ ምክክር ማንንም ለመተቸት ብለን አይደለም፣ ካለበት ስህተትና ደካማ ጎን ማነው ዘመነ ካሴ ወጥቶ ሌሎችም እርስ በርስ እንደው ምናምን የሚሆን ወጥተው ያለፈው ይበቃል። ያ ስህተት አይደገም። በከንቱ ጊዜያችንና ደማችንን የሚያፈሰስንባቸው ቦታዎች ትዝ ይሉናል ብሎ ያውቃሉ። እኔ እዚህ እነሱ ጋር አይደለሁም፣ ግን የሚሆኑትን ነገር ይሰማሉ። ባለፈው የተደረጉ ነገሮች ሁሉ ክፎቹ መቅረት አለባቸው። እንደመጣን ጊዜ የነበረን የጋራ ጽናት በራሳችን የመረጃ አሰባሰብና በጸረ መረጃ አካሄድ በወታደራዊ ስርዓት በውጊያው ዓለም እንዳይደገም በማድረግ ሂደት በመሃላችን መተማመን ኖሮ የሐሳብ አንድነት እንዲኖረን የሐሳብ ልዩነት መስተናገድ አለበት ካላሉ በቀር የነን ሐሳብ የተቃወም ከተባለ ነገም ሌላ ጣጣ ይመጣና እንደገና ደግሞ የአማራውን ትግል መልሶ በሚጎዳ መንገድ አሁን እኮ ያለው ሹመት ለግለሰቦቹ የመከተቻ ኬስ እንደተበጀለት ሆኖ ሊታይ አይገባም። እውነተኛ የመዋቅር ኃላፊነትን የመረከብና ለዚያ በብቃት መጥኖ የመገኘት የሚሉት ጉዳዮች ሊስተዋሉ ይገባሉ። እኔ በኔ በኩል ሌላው ይሄ ዓለም አቀፍ ምንድነው ይሄ ንቅናቄም